ባሮች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዐንሁ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድነው? የህይወትን የተውሂድን ዳር ድንበር ማስከበር ነው። ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። የአላህ ባሪያዎች ሆይ ከምንም በላይ የተውሂዳችንን ዳር ድንበር እናስከበር። ለምን ይመስላችኋል ሙፍቲ በ2013 ዓ.ም ከነበራቸው 5000 ካሬ ሜትር ላይ 1000 ዋለ ብቻ የቀብር ቦታ ትሆን ተባለች? ለምን? ሰይዱል ባእ ማለት እንግዲህ ይሄ ቁባቸው ይሄ የምናየው ነው ትልቁ ቁባ። ትልቁ ይሄ አረንጓዴው የሰይዱል ባእ ቁባ ነው። የሰይዱል ባእ ነው። ለጥቆ ይሄ እንግዲህ የአባታቸው እንትን የልጃቸው የመጀመሪያው ኸሊፋ ልጃቸው ይሄ ነጩ ነው። ነጩ ይሄ በዛ በኩል ያለው አንደኛው ኸሊፋ፣ አብሮ ያለው ደግሞ የልጃቸው ሼህ መሐመድ ወሊዳኒን የተቀበሉት ኡስታዙና ቡሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው ሶስተኛው ደግሞ እዛ ዳር ከአባቴ ወደዛ ያለው እዛ ዳር ላይ ያለው ሼኾቹ ስርቅ ብላቸው ያለው አረንጓዴው እሱ አላህና መሐመድ ያለው ባንድ ያለበት ስር ያለው የአረንጓዴው ሶስተኛው ኸሊፋ ናቸው። ጣሊያን ይሄንን ዱሪ የሰራላቸው ለሳቸው ነው። ሙስሊሞች ትልልቅ የቀብር ቦታ ሳይኖራቸው ቀርቶ አይደለም። አላማው ግልጽ ነው። ይሄ ማንንም ለማታለል መሞከር አይገባም። ማንም መጣ ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም አለ የሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደ ኋላ አንልም። ለምን? ጌታችን አላህ Subhanahu Wa Ta'ala ስላሳወቀን። ሙስሊሞች ሆይ የተፈለገው ሰይጣናዊ አምልኮ አምልካችሁ ዘላለም ዓለማችሁን ጀሃነም እንድትገቡ ነው። የነብዩላህ ኑህ ህዝቦች ኑህ አለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ? እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ አድርገው ሐውልት ሰሩላቸው። ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለው ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይሄኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው አብሮት የሰገደ ሰው ጀሃነም አይገባም፣ እሳት አይነካውም የመሳሰለው የተባለለት ምን ሆኖ ነው? የገታው ሸህ ካለንበት ሆነን አይደለም እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህው ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ ማይሞት አላህ አንትቶ እነሱን ስለሚያመልካቸው አቡበክር ስዲቅ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው የሷሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ሕያው ነው መቼም የማይሞት ነው አለ። ስለዚህ ዕውቀት ተሰጥተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን፣ ሲራጥን፣ ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ። ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ ያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓ ታምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩም። ትላንት ግን ምን ሲደረግ ነው የነበረው? የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሷሃባ ሴቶች ነብዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ፣ እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ አውዙ ቢላሂ ሚነ ሸይጣን ረጂም። ይሄ ሁሉ ሙንከር ሲሰራ ይሄው እዚህ ፎቶ ላይ ደግሞ ድጋሚ ያያይዣለሁ። ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ ሬሳቸው ተደግፎበት የነበረውን ትራስ ብሎ ደግሞ እቅፍ አድርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። መልሰን ወደ ሰይጣን አምልኮ ልትመሩን አላህ ከእሳት ካወጣም በኋላ
ወደ እሳት ተመለሱ ትሉናላችሁ? ይሄ እኮ የይሁዳ አካሄድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሞት አፋፋቸው ላይ ሆነው የረገሙት ለዐነ አላሁ ልየሁደ ወነሷራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ። ስለዚህ ይኸው ፎቶውን አያይዤላችኋለሁ። በ2013 የቀብር ቦታ ተብሎ 1000 ካሬ ሜትር የቀብር ቦታ አላየንም። ስለዚህ እነ ኢትዮጵያ ውስጥ ያላችሁ በየመስጂዱ በየኹጥባው ይሄን ልትቃወሙ ይገባችኋል። አለበለዚያ ራቁታችንን አላህ ፊት በባዶ እግር ሳንገረዝ የተቀሰቀስን ቀን አላህ ይቀጡ ቅጣት ይቀጣናል። ኢትዮጵያ ማለት ዳሩል ሂጅረተይን ሷሃባዎች 2 ጊዜ ወደዚህ ሀገር የመጡባት ሀገር ነበረች። ነገር ግን አሁን የተፈለገው ምንድነው? እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው። ሱብሃንአላህ። እኛ ሙፍቲን ከሚያመልኩት አይደለንም። አይደለም ሙፍቲን ነብዩ መሐመድን ከሚያመልኩት አይደለንም። ለሳቸው ስጁድ አናደርግም። ለማን? ለሙፍቲ ለነብዩ መሐመድ ስጁድ እንደማናደርገው፣ ለፀሐይ ለጨረቃ ስጁድ እንደማናደርገው። ስለዚህ በተውሂዳችን ላይ አደራን በርታ። ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ። ሰው ተሰብስቦ ይሄን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም። አልহামዱሊላህ ቁርአንና ሐዲስን አላህ Subhanahu Wa Ta'ala በሷሃባዎች አረዳድ ቁጭ አድርጎልናል። ያንን መከተል ብቻ ነው ከኛ የሚጠበቀው። የአላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል። ብቸኛ የዱንያ ሀብታችን ይሄ ነው። ለሁሉም ሙስሊም ይሄን ትምህርት አድርሱልኝ። ማንንም ሲያጭበረብር እያየን ዝም ልንል አይገባም። ትላንት የተሰራው ስራ ሰይጣናዊ ስራ ነው። የሞቱ ሰዎች ሼክ ሆኑ፣ ዶክተር ሆኑ፣ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው። ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው። አላህ ይርዳን። በህይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን። ኢና ሊላሂ ወኢና ኢለይሂ ራጂዑን። መልእክተኛው አለይሂ ሰላቱ ወሰላም ቀብር ሊሾ እንዳይደረግ እንዲህ ተስተካክሎ በሲሚንቶ ወይም በመሰል ነገር እንዳይሰራ፣ እንደዚሁም ደግሞ ማንም ሰው በቀብር ላይ እንዳይቀመጥ ውስጡ የተቀበረ ሰው እስካለ ድረስ ያው ምንም ቢሆን ሞት የሆነ ራሱን የቻለ መልእክት ያለው ነገር ነውና ክብር ያስፈልጋል። በዚያ ቦታ ላይ መቀመጥ ይከለከላል ካሉ በኋላ የመጨረሻው ደግሞ ወአን ዩብና ዐለይሂ በዚያ ላይ መገንባቱም የተከለከለ ነው ማለት ነው። ስለዚህ እንደሚታወቀው መልእክተኛችን አለይሂ ሰላቱ ወሰላም በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ምክንያቱም ይህ ቀብር በዚህ መልኩ ቦታው ከፍ ብሎ ሰዎች ሁሉ የሚያዩትና በዚያም ላይ ሲተላለፉ የማንነቱን ጉዳይ የሚያነሱ የሚጠያየቁ ሲሆን የተቀበረው ሰው ከሊናው ከተባለ ለዚያ ከጊዜ በዛትም ወደ አምልኮ እንዳይሻገሩ ያንን ሰው እንዳያመልኩ ያሰጋል እና ይህንን ስጋት ለመቅረፍ ሲባል መልእክተኛው አስቀድመው የዚህን ነገር መነሻዎች ሊሆኑ የሚችሉ ነገሮችን ሁሉ ከልክለዋል ማለት ነው። እንደዚሁም አሁንም አልኢማም ሙስሊም በሰሒሐቸው እንደዘገቡት አቡል ሀያጅ አልአሰዲ ምን ይላሉ? አሊ ኢብኑ አቢ ጣሊብ ምን አሉኝ? መልእክተኛው እንድሰራ የላኩኝ ነገርን እንድትሰራ ልዘዝህ ወይ አሉት። አሊ ግን እንደ ተወካይ ይህን ነገር እንዲያስፈጽም ሲልኩት ምን አሉት? አላ ተደዓ ትምሳለን ኢላ ጠመስተ፣ ሐውልትን ማለት ህይወት ያለውን ቅርጽ ይዞ የተሰራ ሐውልትን ሳታጠፋ እንዳታልፍ። ህይወት ያለው የሚባለው በእኛ በሸሪዓ አገላለጽ ሩህ የተነፋበት ማለት ነው እንጂ ለምሳሌ አታክልት ያው በሳይንስ ህይወት አላቸው ሊባል ይችላል። ግን ቁም ነገሩ ሩህ የተነፋበት ወይም ውስጡ ህይወት በዚህ ቋንቋ ወይም ገለጻ መሰረት የተሰራበት ለማለት ነው። እንዲህ አይነት ይዘት ኖሮት የተሰራ ሐውልትን ሳታጠፋ እንዳታልፍ። እንዲሁም ወላ ቀብረ ሙሽሪፈን ኢላ ሰወይተ፣ ከፍ ያለ ከተገቢው በላይ ዑለማዎች በአንዳንድ ሐዲሶች ላይ ተመስርተው አንድ ስንዝር ያህል ይፈቀዳል ብለዋል። ከዚያ በላይ ከፍ ያለን ቀብር ሳታፈርስ እንዳታልፍ አሉት። ስለዚህ ይህ ቀብር ምንም እንኳን የጥሩ ሰዎች መቀበሪያም ቢሆን የማንም ቢሆን ከተፈቀደው በላይ ከፍ ተደርጎ መሰራቱ መከልከሉ ይህንን ያሳያል። እንደዚሁም በሚታወቁት በርካታ ሐዲሶች ላይ መልእክተኛው አለይሂ ሰላቱ ወሰላም በተለይ ሊሞቱ ሲሉ አደራ ያስቀመጡበት ርዕስ ነው። لعن الله اليهود والنصارى اتخذوا قبور انبيائهم مساجد ብለዋል። ጁንድ ብን አብዱላህ የሚያስተላልፉት ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከሞታቸው 5 ቀናት በፊት የሚከተለውን ሲናገሩ ሰማኋቸው ይላል ከማ በሰሒህ ሙስሊም። ምን አሉ? አላ ወኢነ መን ካነ ቀብለኩም ካኑ يتخذون قبور انبيائهم وصالحيهم مساجد الا فلا تتخذوها مساجد فاني انهاكم عن ذلك ይላሉ።
ከእናንተ በፊት የነበሩት ሰዎች የነብያቸውንና የደጋግ ሰዎችን መቃብር እንደ መስጂድ አድርገው ይገነቡት ነበር፣ የአምልኮ ቦታ ያደርጉት ነበር ማለት ነው። ልብ በሉ በእነዚህና ቀደም በጠቀስኳቸው ሐዲሶች ላይ ሁሉ እነዚህ ሰዎች ቀብር ውስጥ ያሉትን ሟቾች የሚያመልኩ ሆነው አይደለም። በዚህ ርዕስ ውስጥ እስካሁን ምንም አይነት መረጃ ማቅረብ አልጀመርንም። ምክንያቱም ቁም ነገሩ እንኳን ቀጥታ ሌሎችን ማምለክ ይቅርና ሌሎችን ለማምለክ በር ሊከፍት የሚችል ተግባር እንኳን መከልከሉን ለማሳየት ነው። ምን ያህል ሸሪዓ በዚህ ጉዳይ ላይ አትኩሮት እንደሰጠ ለማስረገጥ ነው ማለት ነው። ምክንያቱም አንዳንድ ሰዎች የተለያዩ የሽርክ መገለጫዎችን የሚከለክሉ የቁርአን አንቀጾችን የረሱል ሰለላሁ ዐለይሂ ወሰለም አስተምሮቶችን በተመለከተ ይህ እኛን የሚመለከት አይደለም ወይ ሙስሊሞችን የሚመለከት አይደለም፣ ከሃዲያንን ወይ ደግሞ የመጽሐፍቱን ባለቤት ወይ ጣዖት አምላኪ የነበሩትን እንጂ ቀጥታ በእኛ ላይ እነኚህን አንቀጾች ወይ መልእክቶቻቸውን ተፈጻሚ ማድረግ አይቻልም ይላሉ። ይሄ ግን እጅግ በጣም ስህተት የተሞላበት አቋም ነው። ምክንያቱም ማንም ይሁን ማን ካፊሮችም ቢሆኑ አላህ ሱብሓነሁ ወተዓላ ከሆነ ነገር እንዲቆጠቡ ከመከራቸው ወይም ደግሞ አንድን ጥፋት እንዳይፈጽሙ ካዘዛቸው ይህ ትዕዛዝ እነሱን ብቻ ይመለከታል ማለት አይደለም። ምክንያቱም ዋናው ፍርዱ ከሚንጠለጠልበትና ከሚያያዝበት ምክንያት ወይም ዒላ ጋር አብሮ የሚጓዝ ነገር ነው። እናም ይሄ እንግዲህ የታወቀ ነው፣ ዑለማዎች ዘንድ የሚያጨቃጭቅም አይደለም። በዚህ ላይ ደግሞ ሰዎች ከሆነ ጥፋት የሚከለከሉት ነገሩ ጥፋት ስለሆነ ነው፣ ከአላህ ሱብሓነሁ ወተዓላ ሕግ ጋር የሚጋጭ ስለሆነ እሱ የሚፈልገውን ትተው ሌሎች እሱ ያላዘዘውን በተቃራኒው ደግሞ የከለከለው ነገር የሚፈጽሙ ከሆነ እነኚህ ሰዎች ሙስሊም ስላልሆኑ ብቻ አይደለም የተወቀሱት። በምን ምክንያት እንደተወቀሱ በእነዚህ ቁርአናዊና ሐዲሳዊ መረጃዎች ተገልጿል። ስለዚህ በዚህ ምክንያት እንደተወቀሱ ከተነገረ ይህንን ምክንያት እኛ ዘንድ ካገኘንም ልንጠነቀቅ ይገባል። ማንም ይሁን ማን እነኚህ ሰዎች የተወቀሱበትን ምክንያት ከፈጸመ ተወቃሽ ከመሆን አይደለም። ይሄ ግልጽ የሆነ ስሌት ነው። ያም ሆነ ይህ አላህ ሱብሓነሁ ወተዓላ በጥቅሉ ከየትኛውም የድንበር ማለፍ አይነት ይከለክላል። ይህም የሚሆንበት ምክንያት ሰዎች በዋነኝነት የተከለከለው የሽርክ አዘቅት ውስጥ የሚገቡት በድንበር ማለፍ ምክንያት ነው። ሽርክ እንዲያውም ከታሪኩ አነሳስ አንጻር በኖህ ጊዜ የተጀመረው ድንጋይ በማምለክ አይደለም። ነገር ግን መልካም ጻድቃን የሚባሉ ሰዎችን እንዲያመልኩ ሸይጣን ለተወሰኑ ትውልዶች እነሱም በምስላቸው እንዲቀርጹ ከመከራቸው በኋላ ይሄኛው ትውልድ ሲገባደድ ሌላኛው ትውልድ እነኛ ከናንተ በፊት የነበሩት እነኚህን ሰዎች ይጠይቁ ነበር፣ ወደ አላህ መቃረቢያ አድርገው ይዛቸው ነበር ብሎ ወደዚህ የባዕድ አምልኮ አዘቅት ውስጥ አስገብቷቸዋል ማለት ነው። ስለዚህ ሰዎች ይህንን ሩቅ አድርገው ማሰብ የለባቸውም። ምክንያቱም አንዳንድ ሰዎች የተለያዩ የሽርክ መገለጫዎችን የሚከለክሉ የቁርአን አንቀጾችን የረሱል ሰለላሁ ዐለይሂ ወሰለም አስተምሮቶችን በተመለከተ ይህ እኛን የሚመለከት አይደለም ወይ ሙስሊሞችን የሚመለከት አይደለም፣ ከሃዲያንን ወይ ደግሞ የመጽሐፍቱን ባለቤት ወይ ጣዖት አምላኪ የነበሩትን እንጂ ቀጥታ በእኛ ላይ እነኚህን አንቀጾች ወይ መልእክቶቻቸውን ተፈጻሚ ማድረግ አይቻልም ይላሉ። ይሄ ግን እጅግ በጣም ስህተት የተሞላበት አቋም ነው። ምክንያቱም ማንም ይሁን ማን ካፊሮችም ቢሆኑ አላህ ሱብሓነሁ ወተዓላ ከሆነ ነገር እንዲቆጠቡ ከመከራቸው ወይም ደግሞ አንድን ጥፋት እንዳይፈጽሙ ካዘዛቸው ይህ ትዕዛዝ እነሱን ብቻ ይመለከታል ማለት አይደለም። ምክንያቱም ዋናው ፍርዱ ከሚንጠለጠልበትና ከሚያያዝበት ምክንያት ወይም ዒላ ጋር አብሮ የሚጓዝ ነገር ነው። እናም ይሄ እንግዲህ የታወቀ ነው፣ ዑለማዎች ዘንድ የሚያጨቃጭቅም አይደለም። በዚህ ላይ ደግሞ ሰዎች ከሆነ ጥፋት የሚከለከሉት ነገሩ ጥፋት ስለሆነ ነው፣ ከአላህ ሱብሓነሁ ወተዓላ ሕግ ጋር የሚጋጭ ስለሆነ እሱ የሚፈልገውን ትተው ሌሎች እሱ ያላዘዘውን በተቃራኒው ደግሞ የከለከለው ነገር የሚፈጽሙ ከሆነ እነኚህ ሰዎች ሙስሊም ስላልሆኑ ብቻ አይደለም የተወቀሱት። በምን ምክንያት እንደተወቀሱ በእነዚህ ቁርአናዊና ሐዲሳዊ መረጃዎች ተገልጿል። ስለዚህ በዚህ ምክንያት እንደተወቀሱ ከተነገረ ይህንን ምክንያት እኛ ዘንድ ካገኘንም ልንጠነቀቅ ይገባል። ማንም ይሁን ማን እነኚህ ሰዎች የተወቀሱበትን ምክንያት ከፈጸመ ተወቃሽ ከመሆን አይደለም። ይሄ ግልጽ የሆነ ስሌት ነው። ያም ሆነ ይህ አላህ ሱብሓነሁ ወተዓላ በጥቅሉ ከየትኛውም የድንበር ማለፍ አይነት ይከለክላል። ይህም የሚሆንበት ምክንያት ሰዎች በዋነኝነት የተከለከለው የሽርክ አዘቅት ውስጥ የሚገቡት በድንበር ማለፍ ምክንያት ነው። ሽርክ እንዲያውም ከታሪኩ አነሳስ አንጻር በኖህ ጊዜ የተጀመረው ድንጋይ በማምለክ አይደለም። ነገር ግን መልካም ጻድቃን የሚባሉ ሰዎችን እንዲያመልኩ ሸይጣን ለተወሰኑ ትውልዶች እነሱም በምስላቸው እንዲቀርጹ ከመከራቸው በኋላ ይሄኛው ትውልድ ሲገባደድ ሌላኛው ትውልድ እነኛ ከናንተ በፊት የነበሩት እነኚህን ሰዎች ይጠይቁ ነበር፣ ወደ አላህ መቃረቢያ አድርገው ይዛቸው ነበር ብሎ ወደዚህ የባዕድ አምልኮ አዘቅት ውስጥ አስገብቷቸዋል ማለት ነው። ስለዚህ ሰዎች ይህንን ሩቅ አድርገው ማሰብ የለባቸውም።